እጅግ ከሚባለው በላይ ተጭበርብረናል። አዎ ተጭበርብረናል። ሙስሊሞች ይህንን ቪዲዮ ፍጹም እንዳታሳልፉት። በየትኛው ስራችን ጀነት እንደምንገባ እናውቀውምና ለአላህና ለነቢዩ ዴታ ብለን ቪዲዮን ሁላችንም እስከ መጨረሻው ሼር፣ ኮፒ ሊንክ እና ሪፖስት እያደረግን ለሁሉም ይህንን ቪዲዮ እናድርስ። ይህን በማድረጋችን ብዙሃኖችን በእርግጠኝነት ከመጭበርበር እንታደጋቸዋለን ኢንሻአላህ። እንደሚታወቀው እንግዲህ ሀጂ መሐመድ ሳኒ ሐቢብ አላህ ይዘንላቸውና ቅዱስ ቁርአንን በተገቢውና በትክክለኛው መልኩ ፈስረውት በአማርኛ ቋንቋ እንደተረጎሙት ይታወቃል። ታዲያ አሁን ላይ እጅግ የሚያሳዝነው በእርሳቸው በሀጂ ሳኒ ሐቢብ ስም ታትሞ ነገር ግን እርሳቸው ያልተረጎሙትና ያላሉት ከድሮ ከኦሪጂናሉ ጋር ሲተያይ ማለት ነው የማይገናኝ የሆነ እትም ታትሞ ይህ ፌክ የሆነ እርሳቸው ያላሉት የሆነ ግን በእርሳቸው ስም ታትሞ ያለው መጽሐፍ ማለት ነው አሁን ላይ በበርካታ የሀገራችን ክፍሎች እየተሰራጨና እየተበተነ ብዙዎችም የሀጂ ሳኒ ሐቢብ ነው ብለው የሚያነቡት መጽሐፍ ይሄኛው ፌክ ሆኗል። ኦሪጂናሉ አሁን ላይ አይገኝም። ከስንት አንድ ነው የሚገኘው። እዚህ ጋር ከአመታት በፊት አንድ የሰራኋት ቪዲዮ አለች። እርሷን እስኪ ለምሳሌ ያክል ለአብነት ያክል አለፍ አድርጌ ላሳያችሁ። ይሄ ዋናው ኦሪጂናሉ የድሮ መጽሐፍ ሲሆን ይሄ ደግሞ በእሳቸው ስም እየተነገረባቸው ያለው መጽሐፍ ነው። የድሮ እትም ይሄ ነው እንደምታዩት። ይሄ ስሙ እዚህ ጋር ስለተገለጠለ ነው እንጂ አዘጋጆቹን እዚህ ጋር ማየት ትችላላችሁ። እዚህ ጋር እንደምታዩት እዚህ ጋር ማለት ነው ሼክ መሐመድ ሳዲቅ እና ሀጂ መሐመድ ሳኒ ሐቢብ ይላል። ይሄንንም እንደምታዩት እንግዲህ አዲስ እትም ነው። ሼክ መሐመድ ሳዲቅ እና ሼክ መሐመድ ሳኒ ሐቢብ ይላል። ያው ስሙ ይመሳሰላል የሳቸው ነው የሚባለው። ግን እስኪ በውስጡ ያለውን ምን ያክል ሰፊ የሆነ ልዩነትና ያላሉትን ብለዋል የተባለ እየተዋሸባቸው ያለውን ነገር አብረን እስኪ ወደ ሱረቱል ሙልክ ወስዳችኋለሁ ተባረከ ማለት ነው። ምን የሚለው ቁርአን ጋር አአሚንቱም መን ፊስ ሰማ የሚለው ጋር ማለት ነው ምን ይላል እዚህ ጋር እዩ። የትክክለኛውና የድሮ በሰማይ ውስጥ ያለን በቅንፍ ሰራዊት መላእክቶችን ማለት ነው በእናንተ ምድርን ቢደረቡባችሁ ይላል። ይሄ የድሮ ነው። አዲሱን እትም ደግሞ ተመልከቱት አብረን የምናይ ይሆናል። ያው እነሱ ጋርሳ ምን አሉ እዚህ ጋር ይታያችኋል። በሰማይ እዚህ ጋር በሰማይ ላይ ያለው በቅንፍ አላህ ይላል። ተመልከቱ እዛ ጋር በሰማይ ውስጥ ያሉት በቅንፍ ውስጥ ሰራዊት መላእክቶች ነበር ያሉት። አያችሁታ። ሌላ አንድ ፓርት ልጨምራችሁ። ይሄ እንግዲህ የድሮ የሼክ መሐመድ ሳኒ ሐቢብ ኦሪጂናሉ እሳቸው ትርጓሚ ነው ማለት ነው። እዚህ ጋር እንደምታዩት ስማቸው ተቀምጦላችኋል። ወደ ሱረቱ ጣሃ ወስዳችኋለሁ። ያው ሱረቱ ጣሃ እንግዲህ አርህማኑ ዐለል አርሽ ኢስተዋ ያለው ቁርአን ትርጓሚ ማለት ነው። በድሮ ላይ እስኪ ምን ተብሎ ተፈሰረ፣ አሁንስ ላይ ደግሞ እናያለን ኢንሻአላህ። እዚህ ጋር እንደምታዩት አንቀጽ 5 ላይ ምን ይላል? እርሱ አርህማን ነው ይላል። በአርሹ ላይ ስልጣኑ ተደላደለ። ሱብሃንአላህ። እዚህ ጋር አላህ አላሉም። እርሳቸው አላህ አርሽ ላይ ነው ከአርሽ በላይ ነው አላሉም። የአላህ ስልጣን ቁጥጥሩ በአርሽ ላይ ሆኗል ነው እያሉ ያሉት። እና እርሳቸው አላሁ ተዓላ በቦታ እንደማይገለጽ ተመልክቱ። መግቢያቸው ጋር ነው አላህ ስለሚለው ቃል ትንታኔ ሲሰጡ የተናገሩት ማለት ነው። እስኪ አብራችሁን ነው ምን እንደሚል እዩት። አላህ የሚለው ቃል ይላል ሊገዙት ለሚገባው ዘላለም ህያው መታጣት ያልቀደመው መሞት የማይከተለው ራሱን ቻይ አስገኝ ጌታ መገኛ ቦታ የማይፈልገው ያዙልኝ መገኛ ቦታ የማይፈልገው ይላሉ። ተማም ይሄ የሀጂ መሐመድ ሳኒ ሐቢብ ትክክለኛው እንደዚህ ካለ ይሄኛውስ እዛው ቦታ ወደ ሱረቱ ጣሃ ጋር ወስዳችሁና ምን እንደሚል እስኪ አብረን ደግሞ እንይ። ተማም ያው ሱረቱ ጣሃ ይሄ ነው። እሺ ወደ አንቀጽ 5 ወስዳችኋለሁ። አርህማኑ ዐለል አርሽ ኢስተዋ ወዳለው ትርጓሜ ማለት ነው። አንቀጽ 5 ያው እነዚህ ጋር ምን ይላል? እርሱ አርህማን ነው ይላል። እዚህ ድረስ ትክክል ነው፣ አልተቀየረም። ከዚያ ቀጣይ በቅንፍ የእርሱን ክብር በሚስማማ ሁኔታ እዚያ ጋር እንደዚህ አይነት ነገር መጨረሻ አላነበብንም ከአርሹ በላይ ሆነ ይላሉ። አያችሁታ። አላህን የአርሽ ነዋሪ አድርገው ስለሚያስቡ ቀጥታ ተረጎሙት። እዚያ ጋር በስልጣኑ አርሽን ተቆጣጠረ ነው እያሉ ያሉት ሀጂ መሐመድ ሳኒ ሐቢብ ትክክለኛው ትርጓሜ ላይ በቦታ እንደማይገለጽ መግቢያቸው ጋር አስቀምጠውልናል። እዚህ ጋር ደግሞ ለአላህ ቦታ ሰጥትና እቺ መሸፈኛ ነች። የእርሱን ክብር በሚስማማ ሁኔታ የሚለው መሸፈኛ ነች። ይሄን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ ዲዩት እያደረጋችሁ ይሄን መጽሐፍ እየገዛን እናነባለን ለሚሉ ምስቶች እንታደጋቸው። የሀጂ ሳኒ ሐቢብ መስሏቸው በውስጡ የተደበቁ መርዞችን እንዳይጠጡ እንድረስላቸው እንታደጋቸው። ይሄን መከፋፈል መስሎ ታያችሁ በጣም ተሸውዳችኋል። አላህ ይምራችሁ። ይሄ ሐቅ እንግዲህ ማድረግ ነው እንጂ መከፋፈል አይደለም። እጅግ በጣም ያሳዝናል። በዚህ ልክ ነው እንግዲህ በርካቶች እየተጭበረበሩ ያሉት ማለት ነው። ሀጂ መሐመድ ሳኒ ሐቢብ አላህ ይዘንላቸውና እንግዲህ በትክክለኛው መልኩ ቁርአንን ለመጀመሪያ ጊዜ ተርጉመው የሄዱ ታላቅ ሼክ እንደነበሩ ይታወቃል። ነገር ግን አሁን ላይ እንግዲህ በእርሳቸው ስም ብቻ ከቨሩ ብቻ የእርሳቸው ስም ኖሮት ውስጡ ግን የተሞላው እርሳቸው ከተናገሩትና ካስተላለፉት መልእክት በፍጹም ተቃራኒ የሆነ ነገር ነው። እንግዲህ በዚህ ልክ ህዝበ ሙስሊሙ ተጭበርብሯል። እጅግ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። ቢያንስ እንኳን ኦኬ ትርጉሙን ቀየራችሁት፣ ለምንድን ነው የእርሳቸውን ስም የተጠቀማችሁት? ትርጉሙ እናንተ የምትፈልጉበትን ትርጉም ከተረጎማችሁ በኋላ እርሳቸው ስም መነገዱ አይደብርም?
አላሁል ሙስተዓን። ይህንን ቪዲዮ በደንብ ሼር አድርጉ። ሐቂቃ በየትኛው ስራችን ጀነት እንደምንገባ አናውቅም። አላህ መልካም ስራችን ሁሉ ይውደድልን። ቪዲዮ ሼር አድርጉት። ሰላም አለይኩም ወራህመቱላህ